በአማራ ብሔራዊ ክልላዊ መንግስት በሰሜን ሸዋ ዞን በሳያ ደብረ ነዋዩ ወረዳ መካሪ ዘካሪ ሃይማኖት አባቶችና የሀገር ሽማግሌዎች ለዘላቂ ልማት በሚል መሪ ቃል ከሀገር ሽማግሌዎች ጋር ውይይት ተደረገ። የወረዳው አስተዳደር ጽሕፈት ቤት ኃላፊ አቶ ሰይፈ ደምሴ እንዳሉት ሰላምን ለማስፈን የሃይማኖት አባቶችና የሀገር ሽማግሌዎች ከፍተኛ ሚና እንዳላቸው የገለጹ ሲሆን ልዩነቶችን በውይይትና በምክክር መፍታት እንደሚያስፈልግ ተናግረዋል። አያይዘውም ከጦርነት የሚገኝ ትርፍ እንደሌለ በማወቅ የወጡ ወንድሞቻችን እንዲመለሱ በማድረግ ሁላችንም ለሰላም ሲባል በትጋት መስራት እንደሚያስፈልግ ገልጸዋል። የወረዳው ምክር ቤት ዋና አፈ ጉባኤ ወይዘሪት አመዘነች ኃይሉ በበኩላቸው የሀገር ሽማግሌዎችና ሃይማኖት አባቶች ትልቅ የሀገር ባለውለታዎች በመሆናቸው ያለውን የሰላም ችግር በመፍታት የምታደርጉትን ጥረት አጠናክራችሁ ማስቀጠል አለባችሁ ብለዋል። የወረዳው ሰላምና ደህንነት ጽሕፈት ቤት ኃላፊ አቶ የዋሉ በልሁ ሰላም በውይይት በእርቅና በስምምነት በማህበረሰቡ ውስጥ ያሉትን የሰላም እንቅፋቶችን እያረሙ እያስተካከሉ መሄድ ነው። ስለዚህ ለዘላቂ ሰላምና ልማት የማይተካ ሚናችሁ ከፍተኛ ስለሆነ መተጋገዝ እንደሚያስፈልግ ገልጸዋል። አንዳንድ ተሳታፊዎች እንዳሉት ያለ ሰላም ምንም ማድረግ ስለማይቻል ከግጭትና ከጦርነት ትርፍ እንደሌለው አንስተው በጋራ ሆነን በፍቅርና በአንድነት እንሰራለን ብለዋል።